አባቴ በሕግ ከተፈቀደልኝ የ5 ዓመት ዕድሜ ቀድሞ ነበር መኪና መንዳትን ያስተማረኝ። ሕግን ለመጣስ ፈልጎ ግን አልነበረም። ይልቁንም በምድር ላይ የቀረው የሕይወት ዘመን እንደ ጧት ጤዛ እየረገፈ እንደመጣ ስለተረዳ እንጂ። በ13 ዓመቴ በዚያች አሮጌ ሰማያዊ መኪና ውስጥ ለመጀመሪያ ጊዜ ስቀመጥ ልቤ እንደ ከበሮ ይመታ ነበረ። ከጎኔ የተቀመጠው አባቴ እጁን እጄ ላይ አድርጎ የማርሽ አጠቃቀምና የሕይወትን ሽግግር ሚዛንን አቆራኝቶ አስረዳኝ። ከመጠን በላይ መፍጠን መቆምን፣ ከመጠን በላይ መዘግየት ደግሞ ፈጽሞ አለመንቀሳቀስን እንደሚያስከትል በመንገር የሕይወት ሚዛንን አስተማረኝ። የመኪናውን መስታወት እንዴት ማየት እንዳለብኝ በሚያሳየኝ ወቅት እያስተማረኝ የነበረው የመንገዱን አጠቃቀም ብቻ ሳይሆን ያለፈ ትዝታን ወደ ኋላ እያዩ ወደፊት እንዴት መጓዝ እንደሚቻልም ጭምር ነበር። ለጉዞ ገና ዝግጁ እንዳልሆንኩኝ በለቅሶ የታነቀ ድምፄን ባሰማውም እርሱ ግን በፍቅርና በጽናት በተሞሉ አይኖቹ ተመለከተኝ። በቀጣዩ ቀን እናቴን ወደ ሕክምና መውሰድ ያለብኝ እኔ መሆኔንና አንድ ቀን እርሱ ከጎኔ ሆኖ ስህተቴን ሳያርምልኝ ብቻዬን የመጓዝ ግዴታ እንዳለብኝ አስገነዘበኝ። ከዚያች ሰዓት በኋላ የመኪናው ድምፅ ልክ እንደ ሙሾ ለቅሶ ይሰማ ነበር። እያለቀስኩኝ መንዳትን ተለማመድኩኝ። አባት ለልጁ ሊያስተምረው የሚችለው እጅግ መራር ትምህርት እርሱ በሌለበት ዓለም ውስጥ ልጁ እንዴት ጸንቶ መኖር እንደሚቻል ማሳየት መሆኑን በዚያን ዕለት ተረዳው።